እስኪነጋ ድረስ ደራሲ አሳዬ ደርቤ። ድህነትና ምቀኝነት። ባላንጣ ጎረቤቴ አባተ ጾሙ ከተጋመሰ ጊዜ ጀምሮ ባሉ የገበያ ቀናቶች የበግ ዋጋ እንዴት እንደዋለ ሲጠይቅ የተመለከተው ሰው በበግ ንግድ ስራ ውስጥ የተሰማራ ነጋዴ ይሆን እንዴ በማለት ቢጠይቅ የሚያስገርም አይደለም። ብቻ በግ እየጎተትክ ስትመጣ ካገኘ ይወቅህም አይወቅህም ገበያው እንዴት ነው ወንድሜ ብሎ ይጠይቃል። ከሆሳዕና ጀምሮ ቤት ውስጥም በየቀኑ ለፋሲካ በግ ብንገዛ ይሻላል ፍየል የሚል መጠነኛ ስብስብ ሲያካሂድ ከርሞ ቆዳው ውድ ስለሆነ በግ ቢገዛ ይሻላል ብሎ በቃለ ጉባኤ መወሰኑን ሰምተናል። የኔና የእሱ ቤት ጎን ለጎን ሲሆን የቤታችን ግድግዳ ድምፅ ስለሚያሳልፍ የሚያወሩትም ሆነ የምናወራው ይሰማል። ሐሙስ ዕለት ወደ ገበያ ሄድኩኝና በመጀመሪያ ወደ በግ ተራ በማምራት ይሄው ጎረቤቴ እስኪመጣ ድረስ መጠበቅ ጀመርኩኝ። ትንሽ እንደቆየሁኝ አባተ በሬ የሚገዛ ይመስል የመኪና ካቦ የሚያህል ውፍረት ያለው ገመድ ይዞ እንደ ቁልፍ እየወዘወዘው ሲመጣ በያዘው ገመድ አንገቱን ባንቀው ደስታዬ ነበር። መቼም ይሄን የሚያክል ገመድ የያዘው የሚቆረጥ ዛፍ ሊጎትትበት እንጂ በግ ሊያስርበት ነው ብሎ የሚያስብ ሰው አይኖርም። ከሱ መምጣት ጋር ተያይዞ ገበያ ውስጥ ካሉ በጎች በግዝፈቱ አንደኛ ወደ ሆነው በግ አመራሁኝና ፍርምባውን ጨብጬ ባለበጉን ይሄ በግ ስንት ነው አልኩት። አባተ እንዲሰማኝ ድምፄን ከፍ አድርጌ አትሸው ኧረ አትሸው አለኝ። ባለበጉ እጄን ከበጉ ላይ መንጭቆ እያነሳ ለበግ እንዲህ የሆነ የሚስቱን ጡት ብጨብጥበት ምን ሊሆን ነው? መቻሸሁት። ይልቅ ዋጋውን ቁርጥ አድርገ ተናገር። 42 ነው አለኝ። ባለበጉ ጥርሱን በመፋቂያው እየፈገፈገ 42 ማለት ምን ማለት ነው? የበጉን ዋጋ እንጂ የጫማህን ቁጥር አልጠየቅኩም እኮ። 4200 ብር ማለቴ ነው። አባተ በመዳፉ አፉን አፍኖ ሲፍነከነክ ሰረቅ አድርጌ ያየሁት። መሄጃውን ተናገር አልኩት፣ የበጉን ግዳንግድላት በሁለት እጄ እያነሳው። በቃ 4000 ውሰደው። አራት ቀልድ በአግባቡ ንገረኝ በማለት ራቅ ብዬ በጉን አስተዋልኩት። እኔማ ነገርኩህ። አልነገርከኝም አልኩት ወደ ሱሪ ኪሴ እጄን ከትቼ የያዝኳትን 400 ብር እያፍተለተልኩ። በቃ አንተ ንገረኝ አለ ባለበጉ መለሰ። 3000 ልውሰደው አልኩት አባተ እንዲሰማኝ ጮህ ብዬ። ባለበጉ እግዜር ይስጠውና አይሸጥም ብሎ በቁጣ ቃል መለሰልኝ። አባተ እየሳቀ ካጠገቤ ሲሄድልኝ ጠብቄ ፌስቡክ ላይ ፖስት የማደርገው ፎቶ ከዚህ በግ ጋር ተነስቼ ከበግ ተራ ስወጣ በር አካባቢ ላይ ጠብቆ ባለበጉ ጋር ሳትስማሙ ቀራችሁ እንዴ አለኝ። አዎ አልተስማማንም፣ በ3000 ልውሰደው ብለው እምቢ አለኝ አልኩት። ታዲያ ሌላ በግ አትገዛም ነበር? ገመድ ልግዛ ብዬ ነው እንጂ እሱማ መች ይቀራል አልኩትና እየወጣሁኝ እንዳለ ከኋላዬ ገመድ ምን ያደርግልሃል በሞባይል ይዘው ሄድክ አይደል ብሎ ሲስቅብኝ ሰማሁት። እንዳልሰማ ሰው ችላ ብየው ወደ ዶሮ ተራ አመራሁኝና ባለ 2 እግር ባይሆን ኖሮ በግ ነኝ ብሎ ቢፎክር የሚያምርበት አውራ ዶሮ ገዝቼ ቤቴ በር ላይ ቁጭ እንዳልኩኝ
ምንነቱን በውል ለመለየት ያልቻልኩትን እንስሳ ገዝቶ መጣና ለልጁ እያቀበለ እንካ አንተ ይሄ በግ ገመዱን እንዳይበጥሰው ግጥም አድርገህ ሰረው አለው እኔን እየተመለከተ። ኡቴ ከገመዱ ይልቅ አንገቱ እንዳይበጠስ ፍራ አልኩኝ በልቤ። አይ በግቴ ልብ ብላችሁ ብታዩት እኮ ያለምንም እረፍት እስከ ዳግማይ ትንሣኤ መሳቅ ትችላላችሁ። ፎቶውን ፌስቡክ ላይ ፖስት ላደርገው አስቤ ከማነሱ የተነሳ በአጉሊ መነጽር ካልታገዘ በቀር ሞባይሌ ካሜራ ውስጥ ሊገባልኝ አልቻለም። የሚገርማችሁ ነገር ይሄን ሙትቻ በግ ለመግዛት ያደረገው ክርክር አሰብን ለማስመለስ የሚያስችል መሆኑን ሳስብ ሳቂ ያፍነኛል። ይሄ ተንከሲስ የሆነ ሰውዬ እኔም በህማማቱ ተረጋግቼ ሱባኤ እንዳልገባ ሊረብሸኝ አስቦ ይሄው አርብ ቀን የጀመረ በደጅ ላይ እየተመላለሰ ቢላዋ መሳሉንና መሞረዱን ቀጥሎበታል። የሞተን በግ መግደል ምንድን ነው እንዲህ አለ ቅጥ መዘጋጀት? ያቺ ጉፋያ ሚስቱ ደግሞ ሚስቴን ስታናድዳት ቆዳውን ሽጠን ተጨማሪ 1 ዶሮ እንገዛለን እያለች አፏን ስትከፍት ነው አለችው። ባንተዋወቅ ይገርመኝ ነበር። እኛ ቤት ዓመቱን ሙሉ ቋንጣ ሲሰቀል እነሱ ቤት አለንጋ ነበር የሚሰቀለው። እውነት እላችኋለሁ በእኔ ዶሮና በሱ በግ መካከል ያለው ብቸኛ ልዩነት የመጠን ሳይሆን የድምፅ ብቻ ነው። እስከ ሌሊቱ 9 ሰዓት ድረስ የሱ በግ እየጮኸ አላስተኛኝ ብሎ ነበር። ከ9 ሰዓት በኋላ ግን የኔ አንበሳ ጩኸቱን ጀመረ። ኩኩኩኩ! የአባተ በግ ጅብ መጣብኝ ብሎ መግቢያ ቀዳዳ አጣ ነው ምላችሁ። ሌሊቱ ነጋና ማለዳ ይሄ በግ ተገፎ ምን እንደሚቀረው ለማየት እንደጓጓሁ የሰው ዓይን መጥፎ ነው በሚል ተልካሻ ምክንያት ቤት ውስጥ አረዱት። የዚህ ጠላት የዋና መለያ ምን እንደማስብ ቀድሞ ማወቁ ነው። ሽር ጉዱን ብታዩት የህዳሴው ግድብ መሰረት ድንጋይ የተጣለ ቀን እንኳን እንዲህ ሴሪሞኒ መድመቁ ያጠራጥረኛል። በግድግዳው አልፎ የሚያወሩት ነገር ይሰማናል። ህፃኑ ልጁ አባዬ ጠብሼን ብበላው የበጉን ስጠኝ ሲለው እሱ የለም ማለት አማርኛ አይደለም እንዴ በማለት አባተ ተቆጣው። ትንሽ ከቆየ ከቆዳው ውጭ ፍርምባና ቅልጥምም እንደሌለው ይገባዋል ብዬ በራሴ ንግግር ንፍር ብዬ ሳቅኩኝ። በጉ ተገፎ አለቀና ትንሹ ልጅ ቆዳውን 40 ብር ሽጦ ግማሽ ሊትር ገዝቶ እንዲመጣ ተላከ። ልጁ እስኪመለስ ድረስ ልጄንና ሚስቴን ይዤ ደጅ ላይ ቁጭ አልኩኝ። ከአፍታ ቆይታ በኋላ ልጁ ቆዳውን ይዞ ተመለሰ። ምን ሆነ መለስከው? አለ አባተ በስጋት ውስጥ ሆኖ። አባባ የግልገል ቆዳ አንገዛም አሉኝ። መጀመሪያ ብቻዬን ከት ብዬ ሳቅኩኝ። ቀጥሎ ዞር ብዬ ቤተሰቤን በየተራ እያየሁኝ ሳቄን ለኮስኩባቸው። ሐሳብ የገባቸው መሰል ሁሉም በጅምላ ፍንትው ብለው ሳቁ። አባተ ቆዳውን ከልጁ እጅ ላይ መንጭቆ ወደ ቤት ይዞት ገባ። የታ አባቱ ሲፈልግ አጎዛ ያድርገው። አሁን ተረጋግቼ ፈረሰኛዬን መጋጥና የእንኳን አደረሳችሁ መልእክቴን ማድረስ እችላለሁ።